በዚህ ቪዲዮ ላይ የቶፕ 1% ተማሪዎችን ሚስጥር እንመለከታለን። ይህን ሚስጥር አፕላይ ማድረግ ከቻላችሁ ትረስት ሚ ጋይስ አንዴ ብቻ አንብባችሁ ለብዙ ሰዓት የምታስተውሱበትን መንገድ ነው የምንመለከተው። ይህ መንገድ ሌየሪንግ ይባላል። አዲስ ከሆናችሁ ዳንኤል ጌታውን ይባላሉ። 5ኛ ዓመት የህክምና ተማሪ ነኝ። ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ይህን ማርከር ብጥለው ይህ ማርከር እንደሚወድቅ ኢንቱዊቲቭሊ ማወቅ ትችላላችሁ። እንዲሁም ደግሞ ከወደቀ በኋላ ድምጽ ሊያወጣ እንደሚችል ማወቅ ትችላላችሁ። ይህን ነገር ማስተዋወስ አይጠበቅባችሁም። ስለዚህ ዘ ፈርስት ስቴፕ ከማጥናታችን በፊት ሎጂክ ፓርቱን አንደርስታንድ ማድረግ ነው። የሌየሪንግ 4 ቀላል ሲምፕል ስቴፖች አሉት። ስቴፕ ባይ ስቴፕ እያደረግናቸው ስንሄድ ነው ነገሮችን በቀላሉ ማስተዋወስ የምንችለው ማለት ነው። የመጀመሪያው ስቴፕ ዘ ሎጂክ ፓርት ይባላል። ስለዚህ ሎጂክ ፓርቱን መጀመሪያ ላይ አንደርስታንድ ማድረግ ይኖርብናል። ሎጂክ ፓርቱን አንደርስታንድ ካደረግን በኋላ ሌሎች ነገሮችን አንደርስታንድ ማድረግ እንጀምራለን። እንደ ቤት መስራት ብላችሁ አስቡት። ቤት ላይ መስራት አስባችሁ ጣሪያውን መጀመሪያ ልስራው አላችሁ። ጣሪያውን ለመስራት መጀመሪያ ላይ ብትሞክሩ ላይክ 1000 ዓመት ወይም 2000 ዓመት ይወስድባችኋል እንጂ ኦብቪየስሊ የሆነ አንድ መሰረት ከሌለው ፒላሮች ከሌሉት ያ ሩፉ ይወድቃል። ሩፉን ብትሰሩትም እዛው ላይ ይወድቃል። ሩፉን ብትሰሩትም እዛው ላይ ይወድቃል። ቤት ለመስራት ስናስብ መጀመሪያ ጣሪያውን መስራት ላይክ ሞኝነት ነው ማለት ነው። ጥናትም እንደዛ ነው ብላችሁ ሰቡት። ጥናት ከማጥናታችን በፊት መጀመሪያ ላይ ዲቴይሎችን ከማወቅ በፊት ለምሳሌ ይሄ ማርከር ምንድነው፣ ይሄ ማርከር የተሰራበት ነገር ከምንድነው ሚለውን ነገር ከማወቃችን በፊት የሆነ ሎጂክ የሆነ ፓርቱን አንደርስታንድ ማድረግ አለብን ማለት ነው። ስለዚህ አስዩም ዛት አሁን ለምሳሌ ቅድም ያልኳችሁ ማጥናት ወይም መማር ልክ እንደ ቤት መስራት ነው ብላችሁ አስቡልኝ። ይህ ቤት ነው ብላችሁ አስቡት። ቤት አይመስልም አኖ ጋይስ ስዕል ላይ እንደማልችል ብዙ ጊዜ ነግሬያቸዋለሁ። ኤኒዌይስ አሁን እዚህ ጋር ቤት ነው ብላችሁ አስቡት። እዚህ ጋር መሰረታችን አለ ቤዝመንቱ ማለት ነው። ከዛ እዚህ ጋር ጣሪያው አለ። አሁን ምንድነው መጀመሪያ ላይ እዚህ ጋር ጣሪያውን እንስራ ብንል እዚህ ጋር ለምሳሌ ጣሪያ እንጨምርበት። አሁን መጀመሪያ ላይ ጣሪያ እንስራ ብንል እዚህ ጋር ቤዝመንቱ ሳይኖር ጣሪያውን ብንሰራው ፍሎት ቢያደርግ መቼም ቤት አይኖርም። ገብታችኋል? ስለዚህ ዊ ኒድ አትሊስት ቤዝመንት ያስፈልገናል። ከዛ ቤዝመንት ብቻ ሳይሆን እነዚህ ፒላሮች ያስፈልጉናል። ገብታችኋል? እነዚህ ፒላሮች ያስፈልጉናል። ስለዚህ ለርን በምናደርግበት ጊዜ በምናጠናበት ጊዜ የመጀመሪያው ስቴፕ ቤዝመንቱን መስራት ነው። እንዴት ነው ሎጂክን አንደርስታንድ የምናደርገው? ሁለት ጥያቄዎችን እንጠይቃለን። የመጀመሪያው ጥያቄ ዋይ ለምን፣ ሁለተኛው ጥያቄ ደግሞ ሃው እንዴት። ለምንድን ነው ኢምፖርታንት የሆነው? እንዴት ነው ሌሎቹ ጋር ሪሌት የሆነው? ነገሮችን አንደርስታንድ አድርገን አንዴ አንብበን ሁሌም ለማስታወስ ሁለት ነገሮችን አንደርስታንድ ማድረግ አለብን። የመጀመሪያው ሪሌሽንሺፕ ነው። ምን ማለት ነው? አንዱ ከሌላኛው ጋር ያለው ሪሌሽንሺፕ። አንዱ ከሌላኛው ጋር ሪሌሽንሺፕ ካገኘን ሜሞራይዜሽናችንን ምን እናደርጋለን? እንቀንሳለን። መሸምደድ የሚባል ነገር አያስፈልገንም። በቃ ዘ ላስት ሪዞርታችን መሸምደድ ነው። መሸምደድ አንፈልግም። ዋናው ዓላማችን ሪሌሽንሺፕ እናወጣለን። ሪሌሽንሺፑን አንደርስታንድ ካደረግን በኋላ መሸምደድ አይጠበቅብንም ማለት ነው። ለምሳሌ ቅድም እንዳልኳችሁ ይህን ኦብጀክት አልኳችሁ አይደል? ይህን ኦብጀክት ብጥለው ጠረጴዛውን እንደሚመታው ስለ ግራቪቴሽናል ፎርስ ባታውቁ ራሱ ይህ ኦብጀክት ከወደቀ በኋላ ጠረጴዛውን ይመታዋል። ጠረጴዛውን ሲመታው የሆነ ድምፅ ያወጣል ትላላችሁ ማለት ነው። ሎጂካሊ ኢት ሜክ ሴንስ ማለት ነው። ስለዚህ ኮዝ ኤንድ ኢፌክት ሪሌሽንሺፕ ነው። ስለዚህ እነዚህ ጥያቄዎች የሚጠቅሙን ለምንድን ነው? ኮዝ እና ኮዝ ካለ ኢፌክት ያመጣል ማለት ነው። ስለዚህ የሆነ ኮዝ ኢፌክት ያመጣል ማለት ነው። አሁን ኮዙ ምንድን ነው? እዚህ ጋር ይሄ ኦብጀክት መውደቁ ነው። ይሄ ኦብጀክቱ ሲወድቅ ኢፌክቱ ምንድን ነው? ጠረጴዛውን ይመጣዋል፣ ድምፅ ያወጣል። ይህን ኦብጀክት ለምሳሌ ብለቀው ክላሱ ኤክስፕሎድ ያደርጋል ብላችሁ ዳዝንት ሜክ ሴንስ? ዳዝንት ሜክ ሴንስ። ለምሳሌ ከስች ጋር ትንሽዬ ቦምብ ነገር ስች ጋር አስቀምጪ ቢሆን ነው ኢት ሜክ ሴንስ። ግን ሎጂካሊ አንድ ኦብጀክት ብትለቁት ክላሱ በሙሉ ይፈነዳል ብትሉ ላይክ ኢት ዳዝንት ሜክ ሴንስ። ገብታችኋል? ስለዚህ የመጀመሪያው ፓርት ኮዝ እና ኢፌክት ሪሌሽንሺፕን ማወቅ ነው ማለት ነው። ምሳሌ አንድ ኤግዛምፕል ልስጣችሁ። ስዕል አልችልም፣ ግን የሆነ ስዕል ስልና ማለት ነው እናንተ ገስ ነው የምታደርጉት። ይህ ስዕል ምን ሊሆን ይችላል ብላችሁ ትገምታላችሁ። ለምሳሌ የሆነ ስዕል ስል ነው። እዚህ ጋር እንደዚህ ነገር አለው። ከዛ እዚህ ጋር ሌላ እንደዚህ አይነት ነገር አለው። እሺ ደን እዚህ ጋር እንደዚህ ነገር አለው። ከዚህ ጋር ሌላ እንደዚህ አይነት ነገር አለው። አሁን ኢፍ ዩ ጋይስ እስካሁን ፎሎ እያደረጋችሁ ከሆነ ምን እያደረገ ነው? ልጅ ያመዋል፣ በሽተኛ ነው እንዴ ልጅ ያላችሁ ይሆናል። ትረስት ሚ ጋይስ አንዱ እኔም በእናንተ ቦታ ቢሆን እንደዛ ነበር ብለው። ለምሳሌ እዚህ ጋር እንደዚህ ያደረኩት። አሁን ድመት ልሳል ምን ልሳል ምንም አታውቁም ማለት ነው። ላይክ ዩ ሃቭ ኖ አይዲያ አይደል? ምን እየሳልኩ እንዳለ ራሱ ሊገባችሁ አይችልም ማለት ነው። ከዛችኛዋን ግን እስኪ እንደዚህ አድርጌ ሪሌት አድርጋችሁ እንደዚህ ነገር ባደረገው ዘን ይሄኛውንም እንደዚህ ባደረገው አሁን ኢፍ ዩ አር ጀነረስ ከሆናችሁ አትሊስት የሆነ ዛፍ ነገር ይመስላል ልትሆን ይችላላችሁ። አይመስልም?
I don't know so ዛፍ ነገር ይመስላል አይደል? መጀመሪያ ላይ ግን ከዚህ ጋር ከሊፍ እነዚህ ሊፍ ነው ባይ ዘ ዌይ አምናት ጉዳት ድሮዊንግ ይሄኛው ሩት ነው ይሄ ግንዱ ነው ገብታችኋል? ሶ አሁን ይሄን ነገር like it doesn't make sense ነው ጋይስ። አሁን ስዕሉን ስለው like it's shaky ነው አይደል? አሁን ይሄ ነገር ትሪ ሊሆን እንደሚችል ወይም ደግሞ ዛፍ እንደሆነ ኤክስፔክት ማድረግ ይከብዳቸዋል። እዚህ ጋር ሲጀምር like ድመት ልሳል ወይም ደግሞ የሆነ ውሻ እየሳልኩ ይሆን ምንም አታውቁም ማለት ነው። ነገር ግን ለምሳሌ ሌላ ቻሌንጅ ላሳያችሁ። አሁን ሴንስ እንዲያደርግላችሁ አድርጌ ስለዋለሁ። ሶ እዚህ ጋር ለምሳሌ እንደዚህ ሳልኩት then እዚህ ጋር እንደዚህ አደረኩ then ከዚህ ጋር እንደዚህኛው አድርጌ ሳልኩ አያችሁት እዚህ ጋር ከዛ እዚህ ጋር ሁለት ነገር ላይ ሳልኩት እችናችን እንደዚህ አደረኩ ከዚህ ጋር ሁለት ነገር ላይ ሳልኩት እችናችን አደረኩ እንደዚህ ነገር አደረኩ then እዚህ ጋር እንደዚህ አደረኩ እዚህ ጋር እንደዚህ አደረኩ እዚህም ጋር እንደዚህ አደረኩ እችኛዋንም እንደዚህ አደረኩ ሊፍ እየሳልኩ ነው እዚህ ጋር ሆፕፉሊ ይገባችኋል ብዬ አስባለሁ። አሁን ላይክ ጋይስ ትንሽ ጀነረስ ከሆናችሁልኝ ማለት ነው ይሄኛው ምን ይመስላል የሆነ ይሄኛው በቃ ሩት ይመስላል አይደል የሆነ ስር ነገር ይመስላል ይሄኛው ግንድ ይመስላል እነዚህ ቅርንጫፎች ናቸው እነዚህ ደግሞ ላይክ ቅጠሎች ናቸው። ሶ ይሄ ነገር ዛፍ ይመስላል ገና ስስለው ግን ዛፍን ሊመስል እንደሚችል ኤክስፔክት አድርጋችሁት ነበር ምክንያቱም ሎጂክ ፓርቱን ስየዋለሁ። ዋና ፓርቶቹ የዛፎቹ ምንድነው እዚህ ጋር ግንዱ አለ ሩቱ አለ ከዛ በኋላ ቅርንጫፍ ነው ከዛ ሊፉ ኢቱል ራሱ የሚመጣ ነው እነዚህ ቅርንጫፎች ራሳቸው ነው የሚመጡት። ስለዚህ እቺኛዋን ከሳልኳት እና እነዚህ ሶስት ነገሮችን ከሳልኩ በኋላ ይህ ነገር ዛፍ ሊሆን እንደሚችል ኤክስፔክት ማድረግ ቀላል ይሆንላችኋል ማለት ነው። ስለዚህ ማይንድ ማፕ ማለት የሆነ ማፕ ወይም ደግሞ ላይክ ለምሳሌ ካርታ ብሬናችሁ ላይ መሳል ብላችሁ ሰውት ሶ ያ ብሬናችሁ ላይ የምትስሉት ካርታ የሚጀምረው ከዚህ ከሆነ it doesn't make sense for your brain ያን ነገር አንደርስታንድ ለማድረግ። ነገር ግን ከዚህ ጋር ሎጂካሊ በቃ መጀመሪያ ላይ የሚጀምረው ከግንዱ ነው ከዛ ወይም ደግሞ እዚህ ጋር ሩቱ አለ ደን ቅርንጫፎች አሉ። ይህን ነገር እንደዚህ ብላችሁ የሚጀምሩ ከሆነ ግን ሎጂካሊ አሁን ትክክል የሆነ ይመስላል ብሬናችሁ ኦኬ አኖ ይህ ነገር የሆነ ቦታ አውቀዋለሁ ኦኬ it makes sense ምናምን ማለት ይጀምራል። ሶ አንደርስታንድ ማለት ትጀምራላችሁ ማለት ነው። ሶ the first part ሎጂክ ፓርቱን አንደርስታንድ ማድረግ ነው ማለት ነው። አሁን ደግሞ ሁለተኛው ፓርት ነው። ሁለተኛው ፓርት it's called the concept part ይባላል። the concept part አሁን ቅድም ምን አደረግን ሎጂኩን ሴት አደረግን አይደል? ይህን ኦብጀክት ከጣልነው ይወድቃል ከወደቀ በኋላ ድምጽ ያሰማል ምክንያቱም ይሄኛው ኦብጀክት ከዚህኛው ኦብጀክት ጋር ሲጋጭ ስለሚያሰማ። ሶ አሁን ኮንሴፕት ፓርት ማለት ሁለት ጥያቄዎችን እንጠይቃለን። አሁን ደግሞ how it is happening እንዴት ነው ይሄ ነገር happen የሚያደርገው? ሁለተኛው ደግሞ what is it happening ማለት ነው ምንድነው happen የሚያደርገው ነገር? አሁን ደግሞ ለምንድነው ይሄ ኦብጀክት ይወደቀው ብለን እንጠይቃለን ማለት ነው። ቅድም ያልኳችሁ ይሄን ኦብጀክት ከጣልነው ይወድቃል ኮዝ ካለው ኮዙ ምንድነው መውደቁ ከወደቀ በኋላ ኢፌክቱ ነው። አሁን ደግሞ ይሄን ኦብጀክት ለምን እንጥለዋለን ብለን እንጠይቃለን። አሁን ከየትም እንኳን አልሄድንም ማለት ቅድም ካለው ትንሽ ነው የጨመርነው። ስለዚህ ለምን ወደቀ? ይሄ ወደቀው ለምሳሌ እጄ ላብ ያዘው እጄ ላብ ስለያዘው ምን አደረገ ስሊፕ አደረገ ስሊፕ ሲያደርግ ይሄ ኦብጀክት ወደቀ። አያችሁት አንደኛው ምክንያት። ሁለተኛው ይሄ ኦብጀክት እዚህ ጋር ሲይዘው ሾልደሬን አመመኝ ለካላ ይሄን ኦብጀክት ብዙ ጊዜ በመያዝ ምክንያት ሾልደሬ ስላመመኝ ለቀኩት ማለት ነው። ሾልደሬን ስላመመኝ ለቀኩት። አሁን እንዴት ነው ሀፕን ያደረገው የሚለውን ነገር ገለጽ ነው ማለት ነው። ትንሽ ጨመርንበት ኮንሴፕቹዋል አደረግ ነው። ሁለተኛው what is this happening ይሄ ነገር ባይ ዘ ዌይ ግራቪቴሽናል ፎርስ ይባላል። ይሄ ነገር ደግሞ ለምሳሌ የኦብጀክት ከወደቀ በኋላ የኢነርጂ ወደ ሲቀየር ወደ ሳውንድ ኢነርጂ ተቀይሮ ነው ምናምን ብለን ኤክስፕረስ አደረግ ነው። አያችሁት what's happening this is gravitational force this is frictional force እያልን ኤክስፕረስ አደረግ ነው። the phenomenon ኤክስፕረስ ማድረግ ቻለን። ይሄ ነገር ኮንሴፕቹዋላይዝ አደረግ ነው ማለት ነው። አሁን ሶስተኛው ፓርት it's called important details ይባላል። ሶስተኛው ፓርት important details እነዚህ ጠቃሚ የሆኑ ዲቴይሎች። ኢምፖርታንት ዲቴይል ማለት ጠቃሚ ነው። ስሚስ ኢምፖርታንት ማለት ምንድነው? ጠቃሚ ማለት ነው። ዲቴይል ማለት የሆነ ዘባዝንኪ የሆነ ነገር ብላችሁ ሰውት። ግን ይሄ ነገር ጠቃሚ ነው። ጠቃሚ የሆነበት ምክንያቱ ለምንድን ነው? ምክንያቱም ጠቃሚ የሆነው ኮንሴፕቱን በቀላሉ ምን አንደርስታንድ እንድናደርገው ስለሚረዳን ማለት ነው። የቅድሙን ኮንሴፕት ሁለተኛው ፓርት ላይ ያየነውን ኮንሴፕት ማለት ነው። ያን ኮንሴፕት በቀላሉ አንደርስታንድ እንድናደርገው ስለሚጠቅመን ነው ማለት ነው። ቅድም አሁን ለምሳሌ ይሄን ነገር ስላችሁ ላይክ ዛፍ ይመስላል ብለን ነበር አይደል? ያው ኦብቪስሊ አይመስልም፣ ግን ያው አሁን ላይ ኢምፖርታንት ዲቴይል ማለት ለምሳሌ ዛፎች ምግብ ይሰራሉ። ስለዚህ ዛፎች ኦብቪስሊ ሰርቫይቭ ለማድረግ ምግብ ያስፈልጋቸዋል። ያ ፕሮሰስ ኢትስ ኮልድ ፎቶሲንተሲስ አልኳችሁ። ለምሳሌ ያ ፕሮሰስ ፎቶሲንተሲስ ይባላል። አሁን ባይ ዴፊኒሽን ፎቶ ማለት ላይክ ላይት ማለት ነው።
ስለዚህ ላይት ነው ብላችሁ ሰውት። ሲንተሲስ ማለት መስራት ነው። ስለዚህ ምግባቸው የሚሰሩት በላይት ነው እያልን ነው ማለት ነው። አሁን ኢምፖርታንት ዲቴል ማለት ለምሳሌ ምን ሊሆን ይችላል? አክቹሊ ፎቶሲንተሲስ ፎርሙላው ምንድን ነው? ካርበን ዳይኦክሳይድ ከዋተር ጋር ጆይን በሚያደርግበት ጊዜ ኢት ጊቭስ ግሉኮዝ ዛትስ ፉድ ማለት ነው ለነሱ ፕላስ ኦክሲጅን ይሰጣል፣ ባይ ፕሮዳክት ይሰጣል። አሁን ይሄ ፎርሙላ ነው። ይሄ ፎርሙላ ግን ኢምፖርታንት ዲቴል ነው። እንዴት ኢምፖርታንት ዲቴል ሆነ? ፎቶሲንተሲስን ኤክስፕረስ ስለሚያደርግልኝ። ስለዚህ ይህ ሰው ካርበን ዳይኦክሳይድ ብሪዝ አውት ያደርጋል፣ ከስሩ ደግሞ ውሃ ይመጣል። ሁለቱ ጆይን አድርገው ግሉኮዝ ፎርም ያደርጋሉ። ስለዚህ ምግባቸውን ይሰራሉ። አሁን ይሄ ነገር ዲቴል ነው። አሁን ካርበን ዳይኦክሳይድ እና ዋተር ግሉኮዝ መስጠቱ እና ኦክሲጅን ባይ ፕሮዳክት መስጠቱ ለምን ጠቃሚ ሆነ? ምክንያቱም ኮንሴፕቹዋሊ ፎቶሲንተሲስ ማለት ምግብ የሚሰሩበት መንገድ ነው ብለናል። ስለዚህ ምግቡ ግሉኮስ ነው እያለን ነው፣ አዲሽናል ነገር የሰጠ ነው። ገብታችኋል? ስለዚህ ኢምፖርታንት ሆነ ማለት ነው። አሁን የመጨረሻው ስቴፕ ደርሰናል። የመጨረሻውና አራተኛው ስቴፕ አርቢትራሪ ዲቴልስ ይባላል። እነዚህ ዲቴሎች ምንም እንኳን በቃ አንደርስታንድ ለማድረግ ብንሞክርም እንኳ በቃ ሊገቡን የማይችሉ ነገሮች ማለት ነው። እነዚህ ዲቴሎች አርቢትራሪ ይባላሉ። አያችሁት? ቅድም ኢምፖርታንት ነበር ያልኳችሁ። ኢምፖርታንት ማለት ምንድነው ብያችሁ ነበር? ኢምፖርታንት ማለት ኮንሴፕቱን አንደርስታንድ ለማድረግ ወይም ደግሞ ኮንሴፕቱን ቀላል የሚያደርግልን የተረዳነውን ያን ኮንሴፕት አዲሽናሊ እንዲቀልልን የሚያደርግልን ነገር ነው። አርቢትራሪ ዲቴል ማለት ግን ኮንሴፕቱን ቀላል ሊያደርግልን አይችልም። በቃ ጀስት ራንደም የሆነ ፋክት ነው። በቃ እነዚህ ፋክቶች ባይ ዴፊኒሽን ሜሞራይዝ ማድረግ ያለብን ናቸው። ቅድም ያልኳችሁ ምን ነበር ያልኳችሁ? ሜሞራይዝ ማድረግ መቀነስ አለብን። ምን ለማድረግ? ሪቴንሽናችን ለመጨመር። እነዚህ ነገሮች ሜሞራይዝ ለማድረግ ለምሳሌ ዘ ሜተድ ሎካይ መጠቀም እንችላለን። ስለዚህ የሰራሁት ቪዲዮ አለ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እሱን መመልከት ትችላላችሁ። ወይም ደግሞ ስለዚህ ማወቅ ከፈለጋችሁ ደግሞ ኮሜንት ሴክሽን ላይ አሳውቁኝ፣ ያን ነገር መስራላችሁ ይሆናል ማለት ነው። ሶ ከዚህ ጋር አሁን ያልኩትን ሰማራይዝ ላድርግላችሁ። እዚህ ጋር መጀመሪያ ያለብን ሁሌም ቢሆን ከሎጂኩ ነው ብያችኋለሁ። ስለዚህ መጀመሪያ ሎጂኩን አንደርስታንድ እናደርጋለን። ቀጣዩ ስቴፕ የሚሆነው ኮንሴፕቱን አንደርስታንድ ማድረግ ነው። ሶ ስቴፕ 1 ስቴፕ 2 ኮንሴፕት ነው። ሶስተኛው ስቴፕ ደግሞ እዚህ ጋር ኢምፖርታንት ዲቴሎችን አንደርስታንድ ማድረግ ነው። የመጨረሻው ስቴፕ አርቢትራሪ ዲቴሎችን አንደርስታንድ ማድረግ ነው። አሁን እዚህ ጋር ምን መሰላችሁ? አብዛኛው ጊዜ እነዚህ ቶፕ 1%ዎች ማለት ነው አንደርስታንድ ያደርጉት አብዛኛውን ሰዓት የሚያቃጥሉት ሎጂክ እና ኮንሴፕቱን አንደርስታንድ ለማድረግ ነው። ከዛ ኢምፖርታንት ዲቴል እና አርቢትራሪ ዲቴል ቀስ ያለ መሄድ ይሆናል ማለት ነው። እኛ ግን አብዛኞቻችን የምንሸወደው ከአርቢትራሪ ዲቴሉ እንጀምራለን። ላይክ ከዛፎቹ ቅርንጫፎች እንጀምራለን ማለት ነው። ከዛ የዛፎቹ ቅርንጫፎች አንደርስታንድ ለማድረግ ስንሞክር ዋናውን ግንዱን ላይ ካላ ስሩን አንደርስታንድ ሳናደርግ ለምንድነው ግን ይሄን ነገር ሜሞራይዝ ማድረገው ብለን ራሳችን ስንጠይቅ ለምን እንደሆነ ራሱ ኤክስፕረስ ማድረግ አንችልም ማለት ነው። ስለዚህ ሁሌም ቢሆን ማጥናት ስንጀምር ከዚህ ወደዚህ ነው የሚሄደው ማለት ነው። ከሎጂክ ወደዚህ። ሶ ዲስ ኢዝ ዘ ስቴፕ። ከሎጂክ እንጀምራለን ወደ ኮንሴፕት፣ ከኢምፖርታንት አርቢትራሪ ዲቴልስ። ነገር ግን ጋይስ ፈተና ላይ የሚመጣው አፓረንትሊ እዚህ አካባቢ ነው። እንደዚህ ብሎ ነው የሚመጣው። ስለዚህ ምን እያልከን ነው? አርቢትራሪ ዲቴል፣ ኢምፖርታንት ዲቴል እና ኮንሴፕት የሚወጣ ከሆነ ለምንድነው ከሎጂክ ምን ጀምረው ልትሉኝ ትችላላችሁ። ነገር ግን ቅድም እንዳልኳችሁ ሎጂክን አንደርስታንድ ካደረጋችሁ፣ ኮንሴፕትን አንደርስታንድ ካደረጋችሁ ኢምፖርታንት ዲቴሉ ባይ ዴፊኒሽን ራሳችሁ ኢንፈር ማድረግ ትችላላችሁ። ስለዚህ 80% ታይማችን ኢንቨስት ማድረግ ያለብን ሎጂክ ፓርቱን እና ኮንሴፕት ፓርቱን አንደርስታንድ ማድረግ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉት። ለምትወዱት ጓደኛችሁ ሼር አድርጉለት። ምክንያቱም ይህን ነገር አንደርስታንድ ማድረግ ከቻላችሁ እንደ ቶፕ 1% የማትሆኑበት ምክንያት ስለማይኖር ማለት ነው። ሌሎች ምሰራላችሁ ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ኔክስት ዊክ እስከነገናኝ ፒስ።